ልጄ እኔ ያክል ሰዓት የት ቆይተህ መጣ? አባዬ እኔ እኮ የቆየሁት አንተን ለማስቸገር ነው። ታዲያ ምንድነው ደግሞ የምታስቸግረኝ? አባዬ ይሄ ሁሉ እንዳሰብኩ አይደለም። አንዱ ጓደኛዬ ከአሜሪካ መጥቶ ነበር። ይሁና ምን ብሎ ነው ታዲያ? አባዬ እሱ ልጅ ተመልሶ መሄድ ስለሚፈልግ እኔንም ሊወስድ ስለሆነ ነው። ታዲያ ዝም ብሎ ተነስቶ ከመሬት ተነስቶ መሄድ ይቻላል እንዴ? አባዬ ይሄ ጓደኛዬ ይሄ ዶናልድ ትራምፕ ነው የሚባለው የአሜሪካ ፕሬዝዳንቱን አጎቱ ስለሆነ በቃ የፈለገው ቦታ ሂዶ ማንም ወስዶ እንዲመጣ ስለሚደረግ እኔን ወስዶ ሀብታም ሊያደርገኝ ነው። እሺ በጣም ጥሩ ነው። በጣም ጥሩ ነገር ነው። ታዲያ እንደዛ ከሆነ እሺ አንቺ ማነሽ? አልጋ ነሽ? የልጁን ልብሶች እንዳለ ሰብስበሽ አምጪዋ ታዲያ። ላስብበት። አሁን ከሄድኩ ማን ቤተሰቡን ያስተዳድራል እና ማን ትምህርት ቤት ይሄዳል? በቃ ዝም ብለህ አንተ የትምህርት ቤት ብር መክፈል ነው እንደ አንተ ስራ። አሬ አሁንማ እኮ ቤተሰብ ማስተዳደር የሚችል ሰው ተገኘ እኮ። አንተ እኮ ታስተዳድራለህ ብዬ አይደል እንደምሰድህ? እንዴ አባ ብሩን ሰርቼ ሳላስተዳድር ነው እንደሚሰራው አባ። አንተ ቦቅቧቃ እንዴ! አሁንማ ማስተዳደር ትችላለህ። እስከዛ ሆነ ይችላለሁ፣ ችግር የለውም። አንተ ሰርተህ እስከምትልክ እኔ እችላለሁ። ሰርተህ አንተ ደግሞ ትልካለህ። በቃ ማስተዳደር ትችላለህ ማለት እኮ ነው። እሺ ለማንኛውም አባ አመሰግናለሁ። ሄሎ ልጄ እንደምን ቆየህ? ደህና ነህ ወይ? ታዲያ ብር አስገባልኛ። አባዬ ለምን ይሄን ትኮራብኛለህ? እስካሁን እኮ አሜሪካ አልደረስኩም። እንዴ እስካሁን ምን ማለት ነው? እኔ እኮ ለፍቼ እኮ ነው ቆጥቤ አንተን የሸኘሁት። አባዬ የሆነ ነገር ልንገርህ፣ ብሬን ቻው በለው። ወይኔ በቃ በሰማይ ቤት እንገናኝ። አባዬ እሺ እንኳን እንድንሞት አደረግ። መሞታችን ዙሮ ዙሮ ይቀራል ብለህ ነው እንዴ?